ታሪክ ፕሮዳክሽን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ እንዲሆኑ ጋብዙ ነው። እሺ መቼ ነው ማለት ሄሎ አቤት ያንተ ነው ተፈልጓል ምሳ ገባ ማለት ነው። አተሳም አቤት አመጣም እንደ ቤተ ክርስቲያን እንዴ? እሺ መጣው እንዴ? ቶሎ በል መጣ። ታዲያ ደግሞ አንድ ሲል እንኳን በዚህ ውር የሚል የለም። ወይኔ ቤቲ በአንድ ምክንያት እንደዚህ ሰላፋት ሆኜ ልቀር። ይህ ውበት ይሄንን ነበር እኮ በእናትህ እኮ አቺ አሰሚም እንዴ እቺ ደንቆሮ ነሽ እንዴ? እናት ወዱስ ብገባ አታመልጠኝ።
ቆይ ጩኒ መቼ ነው የምትለወጠው? ለምንድን ነው መንፈሳዊ ሰው ማትሆን? ኧረ እኔ ምንድን ነው የምሆነው እንደዚህ አያያ እንደ ጊዜው ራሱ መንፈሳዊ ያስደርጋል እንዴ? አይ ባል አይ ይሄ ነው ባል አዝም ሙሉ ሁሌ እንደተከለ አቀምር ወይ እሺ የምትበላ ከሆነ ይሄ ባና ቅድም ስመጣ አዩዋት እንጂ ዛጋ እንዴ ያለች ነበር አይደል አንተ ሁሌ እንዳካበት ነው። ዝም ብለህ አካብ ዝም ብለህ ካካበል አይ ባል አሉም ይላል ያየ የተመኛ መነዘራ ነው። እሺ ትንከረኝ አትጀምረኝ በቃ አንተ አይተለችም እንዴ? ተው በቃ እንዴ ሴቶቹንም እኮ ይበላቸው ያሰኛል። ግን አንተ ደግሞ ምን ለማለት ፈል? ኧረ አንተ ኧረ በነገር አትጀምረኝ። እኔ ኖርማል እሷ ካረገችው አንፃር ነው ያልኩት። እሷማ ያረገችኝማ አይወራ ይገርም አንድ አልኩ ነው በቃ ሁሉም ነገር ከዛ በኋላ የተወለ ይሄ ደግሞ ምንድነው እንደዚህ የምትተክዘው? እሺ ከቅድም ጀምሮ የምትተክዘው በእናትህ ሰውን ተው፣ ከሙድ አትወጣ በእናትህ። እኔ ራሴን ችግር ራሴን ማቅ። እሺ ምንድነው የሆንከው? ቅድም እባክህ ከሆነ ከሰፈር የሆነች ቅባት አገኘውና ስልክ መንጫር እኮ እና የስልኩ ላይ ምናምን የሚስቱን ፎቶ አጥፊ ወይ ልጁ ነው። አንተ በቃ ሁሌም የሴት ነገር ነው እናንተ ጋር የሚመጣው። ሌላ እሺ እንደዛ አይደለም በእናትህ። ቅድም ስልኩን ልክ እንደወሰድኩ አሳደደኝ ግማሽ መንገድ። ሌላ ጊዜ አይከተሉም ታውቃለህ። እና ዛሬ ግን እስከ ግማሽ መንገድ ተከትሎኝ እናትህ ወልደሃለች የምትገባ መስሎኛል ምናምን አለኝ። ተመልሰህ እናትህ ወደስ የምትገባ መስሎሃል ምናምን ብሎ ከዛ እኔም ቤት እንደለመር ተጣጣነ ሄጄ ምናምን ፎርማት ዛረግ ምናምን ስልኩ ፓስዋርድ ነው። ፓስዋርድ ጋላሪ ገብቼ ሳየው ሰው የገደለበት ቪዲዮ አለ። እዛ አሁን ምን እንደማድረግ ጨንቆኛል። እኔ ምን አይተኸዋል? ይሄን ነገር ለህግ መስጠት አለብህ እንጂ ጭራሽ ደግሞ ከህግ ጋር ያነካከኔ አባት ጥፊ ምናምን ይበቃኛል። ጭራሽ ደግሞ ሸቤ ምናምን ልመላለስ እንዴ በዚህ ምክንያት? አንተ ሽንታም ዝም ብለህ ሽንት ለምን በቃ አንተ ወንድ አይደል እንዴ? ወንድ ሆነ እንጂ ወንድና መስረቅ ወይ ሴቶቹ ላይ ብቻ ሲሆን ነው አንተ ወኔ ያለ። እኚህ ሰዎች ፍትህ ማግኘት አለባቸው። ይሄ ነገር ለህግ መቅረብ አለ። ስማ ሲጀመር ይሄ ቪዲዮ እንመልሳለን፣ ገንዘብ ተቀብለን እንፋት አይሻልም? የምን ገንዘብ? አንተ ረፍ እስቲ ተው። እኔ ፍትህ ለማጣቴና እናትና አባቴን አሳጥቶ ያስቀረኝ እንዲህ ጎዳና ላይ እንድወድቅ ያደረገኝ እኮ ገንዘብ በማጣቴና ፍትህ ገንዘብ ብላለው ሰው መሸጧና አዲስ ህግ ደግሞ ለመጻፉ ነው። እኔም እዚህ ያሳጣሁትና ምን ቢሆን ነው የኔ ህሊና ምን አይነት ቢሆን ነው? እስቲ የኔ ህይወት እንደዚህ ተበላሽቶ እኔ ጎዳና ላይ እንዲወድቄ የሌላውንም ልጅ ህይወት እንዲበላሽ እና እንደዛም ቢሆን እኮ በቃ የሆነ ነገር ማድረግ አለበት። እሺ እና ምን ይሻላል ብለህ ነው የምታስበው? እኔ እኮ አሁን ምን እንደማድረግ እኮ ነው ግራ ይገባል። ሰውዬው ደወለ። አንተ ታውቃለህ ነው ምን ነገር አለ? ሰላም ተቀርበኝ ነው አለሳ አቤት